ይህ ወልዲያ ስፖትላይት ዩቲዩብ ቻናል ነው። ዛሬ መስከረም 22 2018 ዓ.ም አዲሱን የመንግስት ሰራተኞች የደሞዝ ስኬል ማሻሻያ የሲቪል ሰርቪስ ኮሚሽን በፌስቡክ ገጻቸው አሳውቀዋል። መረጃውም 3 ገጽ ሲሆን በኮሚሽኑ ማህተም የተደገፈና ዶክተር መኩሪያ ኃይሌ ፈርመውበታል። የደሞዝ ስኬሉም ከደረጃ 1 እስከ ደረጃ 22 ያለውን ሲያጠቃልል ከደረጃ 4 እስከ ደረጃ 22 ያለውን የደረጃ ማሻሻያ እንደሚከተለው አቀርባለሁ። ደረጃ 4 ነባር ደሞዝ 5283 የነበረ ሲሆን አዲሱ የደሞዝ ማሻሻያ 7159። ደረጃ 5 ከ5659 ወደ 7589 ብር። ደረጃ 6 ከ6858 ወደ 8029። ደረጃ 7 ከ6485 ወደ 8478። ደረጃ 8 ከ6940 ወደ 11580። ደረጃ 9 ከ7429 ወደ 12566 ብር። ደረጃ 10 ከ7934 ወደ 13732። ደረጃ 11 ከ8474 ወደ 14983። ደረጃ 12 ከ9047 ወደ 16348። ደረጃ 13 ከ9648 ብር ወደ 17838። ደረጃ 14 ከ10600 ወደ 19464 ብር። ደረጃ 15 ከ11634 ወደ 21236። ደረጃ 16 ከ12765 ወደ 23173 ብር። ደረጃ 17 ከ13998 ወደ 25285። ደረጃ 18 ከ15340 ወደ 27589። ደረጃ 19 ከ16738 ወደ 30086። ደረጃ 20 ከ18226 ወደ 30066 ብር። ደረጃ 21 ከ19820 ወደ 35778። ደረጃ 22 ከ21491 ወደ 39000 ብር ማሻሻያ ተደርጓል። በቀጣይ በሌላ ቪዲዮ የተጣራ ደሞዝ መረጃን ይዤ የሚቀርብላችሁ ይሆናል። ሰላም ሁኑ።